ወመንፈስ ቅዱስ አሃዱ አምላክ አሜን። ሰላም ሰፍኗል በጓዳ በደጄ በድንኳኔ እልልታ ሙሉ ነው በድንኳኔ ዝማሬ ሙሉ ነው በማንነቴ ላይ እግዚአብሔር ታላቅ ነው። የመንገዴን ጥርጊያውን አቅንቶ የሰለለ ጉልበቴን አጽንቶ ከፊት ለፊት በድል ቀድሞልኛል በምስጋናው ከኋላ ስቦኛል። በድንኳኔ እልልታ ሙሉ ነው በድንኳኔ ዝማሬ ሙሉ ነው በማንነቴ ላይ እግዚአብሔር ታላቅ ነው። ስላልተው አረጨብጨባ ይሰማል ሙሉ ሰው ነኝ የለኝም ጎደሎ በከፍታ ብኖር በዝግታ ደስተኛ ነኝ ሁልጊዜ በጌታ በድንኳኔ እልልታ ሙሉ ነው በድንኳኔ ዝማሬ ሙሉ ነው በማንነቴ ላይ እግዚአብሔር ታላቅ ነው። ማማረርን ማጉረምረም ትቻለሁ አንደበቴን ቅኔ ሞልቻለሁ ቢፈራረቅ ብርሃን ጨለማ ከቶ አልወርድም ከምስጋና ማማ በድንኳኔ እልልታ ሙሉ ነው በድንኳኔ ዝማሬ ሙሉ ነው በማንነቴ ላይ እግዚአብሔር ታላቅ ነው። ማማረርን ማጉረምረም ትቻለሁ አንደበቴን ቅኔ ሞልቻለሁ ቢፈራረቅ ብርሃን ጨለማ ከቶ አልወርድም ከምስጋና ማማ በድንኳኔ እልልታ ሙሉ ነው በድንኳኔ ዝማሬ ሙሉ ነው በማንነቴ ላይ እግዚአብሔር ታላቅ ነው። በድንኳኔ እልልታ ሙሉ ነው በድንኳኔ ዝማሬ ሙሉ ነው በማንነቴ ላይ እግዚአብሔር ታላቅ ነው። እሺ እናመሰግናለን። ከዚህ በመቀጠል የኬክ ቆረሳ ስነ ስርዓት ይኖረናል። ሁላችሁም ቦታችሁን ይዛችሁ እንድትከታተሉ እንጋብዛለን።
ወደዚህ ለዚህ ላበቃቸው እናት አናና ኑሪል የሚናገሩት ነገር ይኖራል። ከዚህም ያለፈው ደግሞ ሌላ መናገር የሚፈልግ አያታቸው እንዲሁም ጓደኞቻቸው will speak. Just to include everyone, there will be like a speech right now. We'll start with their mom. Let's just clap our hands for her so that she can speak well. እንደምን አመሻችሁ። እንኳን ለብርሃነ ጥምቀቱ አደረሳችሁ እና አስቀድሜ ልዑል እግዚአብሔርን አመሰግናለሁ ለዚህ ቀን ያደረሰን። በመቀጠል ደግሞ በስጋም በነፍስም እናት የሆነችውን ድንግል ማርያምን ሚስጥረኛዬን በችግሬ ፈጥና መደርስልኝ የምታማልደኝ እናቴ ድንግል ማርያምን አከብራለሁኝ፣ አመሰግናለሁኝ። በመቀጠል በዛሬው ቀን እዚህ የተሰበሰብነው የልጆቻችንን ምርቃት ልናከብር ነው። ከተለያየ ቦታ የመጣችሁ ቤተሰቦቻችን፣ ጓደኞቻችን፣ እህቶቻችን በተለያየ ቦታ በኑሮ መስክ በአጋጣሚ ከኢትዮጵያ ከዛም በጣሊያን ቦስተን ሚኒያፖሊስ ያገኘናችሁ ውድ ስጦታችን ጓደኞቻችን፣ እንዲሁም መጨረሻ ላይ በፊኒክስ በተለይ የምትንዛመዱኝ በድንግል ማርያም ቤተሰብ እህትና ወንድሞቼን እግዚአብሔር ያክብራችሁ። ጥሪያችንን አክብራችሁ እዚህ ስለመጣችሁ በጣም ደስ ብሎናል። በጣም ደስ ብሎናል። ወደዚህ ሀገር ስንመጣ ምንም ነገር የለንም፣ ባዶ ነበርን። ያው እጅና እግራችንን ነው እንደ ሁሉም ሰው። እግዚአብሔር በብዙ በረከት ሞልቶናል። በብዙ በረከት፣ በስራ፣ በልጅ፣ በቤተሰብ በጣም ውድ የሆነ ስጦታ ደግሞ በጓደኛ ሁልጊዜ መልካም ሰው በአካባቢያችን አለ። በቃላት ልገልጸው አልችለው። በጣም መልካም ሰው እና እግዚአብሔርን ለዛ አመሰግነዋለሁኝ። እና አሁን ደግሞ በመጨረሻ እነሱን እንመርቃለን። ልጆቼን እላቸዋለሁኝ የእግዚአብሔር ጥበብ አይለያቸው፣ ፈሪሃ እግዚአብሔር ይደርባቸው፣ ቅዱስ መንፈሱን አይሰድባቸው፣ ጥበብን ይግለጥላቸው፣ በመንገዳቸው ሁሉ እሱ ይከተላቸው፣ ነገርን ሁሉ ያከናውንላቸው። እንደዛ ብለን ደግሞ ወደሚቀጥለው ህይወት ይሄዳሉ። እኛም አሳልፈን እንሰጣለን። እግዚአብሔርም ደግሞ እንደሚሰማን እርግጠኛ ነን። ምክንያቱም በአካባቢያችን፣ በጓደኞቻችን፣ በቤተሰቦቻችን፣ በሁሉም በየሃይማኖቱ በተለያየ አመንቱ ጸሎት አለ ይደረግልናልና ያ ጸሎት ሲሰራ አይተነዋል። በህይወታችን እጅግ ደስተኞች ነን። በህይወታችን ደስተኞች ነን። እግዚአብሔር አምላክ ይሰራል፣ ጸሎት ይሰራል እና እግዚአብሔር ጠብቆናል። ከሁሉ ደግሞ በጣም ከክፉ አደጋ ታግዶናል። ደስታችንን ሊቀይር ከሚችል አደጋና ስለዛም እግዚአብሔርን አመስግኑልን። ያ እግዚአብሔርን አመስግኑልን። በጣም ደስ ይላል እና ደግሞ በቃ ባጭሩ ላርገውና በዚህ ጉዳይ ላይ አብረውን ሲሰሩ የነበሩ ጓደኞቻችንን እህቶቻችንን ማመስገን ፈልጋለሁ። በተለይ ሚሉ እንደራሷ ጉዳይ አድርጋ ይህንን ነገር እንዲከናወን እለት እየተከታተለች እየደወለች ከኔ የበለጠ ነገሩን እየተከታተለች ረታናለችና እንድታመሰግኑልኝ። በመቀጠል ሶስናንም እንደዚሁ ታዛኝ በጣም ያስደስት ስራ አድርጋልኛለች። እሷን አመሰግናለሁ። ሙሌክስን በጣም አመሰግናለሁ። እግዚአብሔር ይስጥልኝ። ሉላዬ በጣም ደስተኛ ነኝ ባንቺ ስላደረግሽው ነገር። አሁንም አንቺን አመሰግናለሁ። እንዲሁም ሚሚ፣ ሳሌም፣ ሳራን ሁላችሁንም እግዚአብሔር ይስጥልን፣ እግዚአብሔር ያክብርልን። ስለመጣችሁ ደስ ብሎናል። በጣም እንወዳችኋለን። ምሽቱ የደስታ ይሁን። ከሩቅም ከቅርብም የወጣችሁ ሁሉ በመንገዳችሁ ሁሉ ሲከተላችሁ ደስ የሚል ነገር ይጠብቃችሁ። እኛ እንዳስደሰታችሁ አመሰግናለሁ። እሺ፣ በመጀመሪያ ጥሪያችንን አክብራችሁ የደስታችን ተካፋይ ለመሆን ስለመጣችሁ በጣም እናመሰግናለን።
ከሁሉ በፊት እግዚአብሔርን እናመሰግናለን። ከዛም በመቀጠል የፊኒክስ ሰው በጣም ከልብ እናመሰግናለን። ለዚህ ዝግጅት መሳካት ያልጠየቀን እንርዳ ያላላችሁን ሰዎች ሁላችሁም በጣም ከልብ እናመሰግናለን። ቤተሰቦች፣ ጓደኞች ከተለያየ ሀገር ባህር አቋርጣችሁ መታችሁ እዚህ ከኛ ጋር የደስታችን ተካፋይ ስለሆናችሁ በጣም ከልብ እናመሰግናለን ሁላችሁንም። አስተናጋጆች አቶ ዘነበ፣ አቶ ጌቱ፣ አቶ ዘላለም፣ ሀብትሽ፣ ዳኒ ሁላችሁም በአጠቃላይ እዚያው መታችሁ የረዳችሁን መስጌ ሁላችሁንም በጣም እናመሰግናለን። ከዛ በመቀጠል ሊዲያ ብቻዋን ከኛ ተለይታ ሄዳ ኮሌጅ በገባችበት ወቅት ከጎኗ ሆነው ቤታቸውን ከፍተው ለሷም ለኛም ብዙ ሀሳባችንን ያቀለሉልን ቤተሰብ አሉ እና እነሱም አንደኛ ጸጋዬና ናርዶስ በጣም እናመሰግናለን። ከድር እህቶቼ ህይወት በቀለና ቤተልሔም በቀለ እዚህ የሉም፣ ግን በየሴሚስተሩ በሄድን ቁጥር እየተቀበሉ እሷን እየሄዱ እየጠየቋት እዚህ ስላደረሷት በጣም ከልብ እናመሰግናለን። ተረፈ ተዝናኑ፣ እናመሰግናለን። Hi, I wrote something down, so I'm going to read from my phone. But I just wanted to say, just to start off, I've always really admired like the Abisha tradition of throwing a huge party for graduation. Not only because it's such an important milestone, but also I feel like there's so much work that goes into getting the diploma that deserves to be celebrated, and not for me, but for my family. To start, I just wanted to talk a bit about my mom. I wouldn't have gotten here without her. I mean that literally, like she dragged me out of bed in high school to go to school, but there's no way I would have graduated without her. But on a more serious note, I don't think I really know anyone that has her same strength and grace and kindness, and I'm so privileged to be her daughter. Yeah, thank you. And now I'll also get here without my dad. He's truly guided me throughout everything. There's not really anything that I can't bug him about. It seriously feels like he has some crazy piece of advice about whatever situation. He's incredibly wise, and I'm so grateful for him as well. And yeah, him and my mom are so incredibly selfless, and I'm so grateful. And a little bit about my brother, Noah, who's also graduating. I'm so happy I get to be your older sister. Just growing up as a kid, he's endured way too much from his older bossy sister, but I'm so glad that we have a good friendship, and I'm so excited to see how he graduates high school and what he does beyond. And outside of my immediate family, I feel like I have to, looking through these pictures these past couple of days, I feel like I have to share this day as well with Salami and Doli. I don't know where you guys are, but you guys are basically like immediate family as well. And I feel like as a kid, I could be my most annoying self with you guys. So I feel like you guys have seen it all. So I'm truly grateful. Doli, was really cool to see you go to college. It always felt inspired by that. And Salami, I always wanted to be just like you as a kid, and I still do. So I'm so grateful for you guys. And yeah, I just want to thank everybody here for coming. I think growing up, I've always felt super loved and cared for, and I have a lot of lovely communities that surround me, and this graduation party is a real testament to that. So yeah, thank you guys again so much for coming. Okay, first of all, I just wanted to say thank you for coming, everybody. But today I want to start my speech talking about my life in Arizona specifically. In Arizona, as a lot of you know, there's not many direct family that I have there. A lot of you guys live in Minnesota, Boston, things like that. So it was a little hard as I was younger to find,
cousins or like aunts that I can play with. But the community, the Ethiopian community in Arizona has been so welcoming and nice. Like the people like the Arafina family, Abby, Naomi, everybody has just been so nice to my family, and I love spending Thanksgiving with you guys. And I miss it, I really do. Lydia already mentioned, but Salami and Doli were just so nice. I love playing games with Salami every day. It was honestly like a highlight of my day when I was 6. It was amazing, and I miss seeing you. And Doli, I mean, I miss living with you. It was hilarious, but also it was really fun to be with you, and you're just such a great uncle. And I really miss all of you guys a lot, and I'm so grateful for all of you in Arizona because you're like a direct family. Even if you weren't related to me, you're a complete direct family, and I truly love and appreciate all of you and all that you've done for me. So, yeah. I also wanted to talk about my family from, like I said, Minnesota and Boston. Everybody in those families have been so nice, and I've loved going on like trips and visiting all of you guys. I really appreciate every single one of you. And the Tamina family, the Gessler family, you guys are like the highlight of like all my trips. Honestly, it doesn't matter about the sites and things like that. I just love hanging out with you guys. It's truly amazing. These are like great friends. And I also wanted to talk a bit about my friends that came from school. Yeah, you guys are honestly like the reason I can get up and go to school at 7:30 every day. Like I don't think I can do it without seeing any of your faces each day. You truly like light up my day and give me what I appreciate and love like all of you. You guys are amazing. I really thank you for doing that. I also wanted to talk about my mom and dad and my sister. She kind of said a lot about my mom and dad, so it's gonna be a little repetitive. But one thing I wanted to highlight is just how much work that they've put in for us to get here. Like truly, I know that me and my sister are graduating, but they've put in about like 10 times the work just to get us into this situation. Like traveling from country to country and being in like really hard situations and making it out. I truly appreciate everything that you guys do for me. Like it's really great. And every day being blessed with you guys' love, seeing my mom like after school every day at like 8 p.m. I'd love to stay up and just watch TV shows with her. Just being around them is amazing. And I love to watch football with my dad, like swim and everything, and being around him, even if I'm mocking him all the time, it's amazing. I truly love and appreciate both of you guys so much for what you do. And my sister. No. Genuinely, I'm so proud of Lydia. She's done so much to be in the position that she's in, and I don't think I've ever seen a harder worker than her, and she really inspires me. She's a role model for me, and she's a role model, but she's an even better sister. Like she plays like games with me all the time at like 12 a.m. It's honestly a highlight. I love playing games with her, but she's just so great and so loving, and I truly appreciate everything that she does, even as a role model and a sister. She's amazing. So yeah, that's it. ኬኩ ከተቆረሰ በኋላ አይደል ከታዋና አሁን ይሻላል መሰለኝ። አይ ቲንክ በዚሁ መንፈስ ታዋል ወደዚህ መናገር የሚፈልግ ሰው from the እዛው መምጣት እንችላላችሁ ወይም እዛው መሆን እንችላላችሁ። እሺ we'll limit it to the older family and then for cousins and friends just so that we can use our time effectively. It was such a nice speech. God bless you. We're happy. It's inspired family. We inspired all of us. As you see, we're very blessed to know you guys and have you as a family also. I know all of us here is happy for you guys. It shows here. So who wants to say it? Raise your hands. Anybody want to say something about this? 2 minutes. Okay. Tawa, you have to come. Amen. No, she can't. We want to see her in the video like this matter. እሺ ክቡራን እንግዶቻችን ከቅርብም ከሩቅም ከዚህም የመጣችሁ ሁሉ
ጥሪያችንን አክብራችሁ ስለመጣችሁ እግዚአብሔር ይባርካችሁ። እግዚአብሔር በሁሉም ነገር እናንተንም እንደዚህ አይነት እድል ይስጣችሁ እላለሁ። ከዚህ በመቀጠል ይህንን ላደረገ ለእግዚአብሔር ደግሞ ከፍ ያለ ምስጋና አቀርባለሁ። በእውነት ስለ ራሴ ነው እኔ እድለኛ ነኝ ብዬ ነው የማምነው እና እግዚአብሔር ለዚህ ሁሉ ነገር ስላደረሰኝ በጣም አመሰግናለሁ። እግዚአብሔርን ከፍ አድርጌ ነው የማመሰግነው። ከዚህ በተረፈ ግን ኑርልኝ ወደዚህ ሀገር በሚመጣበት ጊዜ ሊዲያ አይ ቲንክ 2 ዓመት እንደዚህ ነበረች መሰለኝ 3 ዓመት እና ልክ ከኢትዮጵያ እንደሚመጣ አይነት ነው የሆንኩት። ሀና ሊዲያን ይዛ በአውሮፕላን ትሄድ ነበር። እሱና የኋላ መኪና ነድተው አሪዞና ሲባል እኔ እንደው ባህር አቋርጦ የሚሄድ ሀገር ነው የመሰለኝ። መኪና ጭነው ሲሄዱ በቃ እንባዬ መቆጣጠር ነው ያቃተኝ። አታስታውሰው ነው ሀና ላቅም አይዞሽ ምንም አይሆኑ በሌሊት ተነስተው ሲሄዱ እና ያን ጊዜ በቃ በጣም ልቤ ተሰብሮ እንደተለየኝ ከዘመድ ሁሉ ወጥቶ እንዴት እንደዚህ ይሆናል ብዬ በጣም እንትን ብዬ ነበር። ግን እግዚአብሔር ያዘጋጀው ነገር ይበልጣል። እዛ ጓደኞቹ አሉ፣ ቤተሰብ አለ፣ ሁሉ አለና እዚህ መጣ ሲባል በጣም ነበር እንትን ያልኩኝ ልሂድ ብሎ ባለ ጊዜና በተለይ የሄደባትን ቀን በጣም ነው እንትን የምለው። ግን እግዚአብሔር ግን አብሯቸው ስለነበረ ሁለቱም እዚህ እንደውም ጥሩ ጓደኞች እድላም ነው በእውነት በዚህ ደስ ይለኛል። በጣም እድላም ነው። ጥሩ ጓደኞች ሁልጊዜ ይኖሩታል እና ይሄ ትልቅ የእግዚአብሔር ስጦታ ነው እና ከዛ በኋላ በመጣበት ጊዜ ጥቂት ሰዎች ነው የነበሩ። አሁን ግን እንዲሰፍታችሁ አምራችሁ ተገናኝታችሁ እኔ አይደን ሁላችሁም ብዙዎች እዚህ ቤተክርስቲያን ሰዎች የምታውቁኝ ይመስለኛል። በየአመቱ ገናን ከነሱ ጋር ነው የምውለው። ሁልጊዜ ክሪስማስን በየጊዜው እመጣለሁ። እንጃ 6-7 ጊዜ ባለቤቴም እያለ መጥቻለሁ። እኔም ደግሞ ቤተሰብ በሙሉ የገና እህቴም ሁላችንም መጠን በቃ ሞቅ አርገናቸው ነው የምንሄደው እና እግዚአብሔር ጎበዞች ናቸው። ሁለቱም ልጆቻቸውን በጥሩ ሁኔታ ነው ያሳደጉ። ለዚህ ደግሞ በመድረሳቸውና በመብቃታቸው በጣም ደስ ብሎኛል። ግራጁዌሽኑንም ተካፍለናል። እንደገና ደግሞ መቆደንያ ሄደን ይሄ አሁን የተዘመረው መዝሙር መቆደንያ መዝሙር ነው። እዛ ሄደን አስመርቀን ይሄንን ጋውኗን ለብሳ አሮጊቶች አዛውንቶች ምርቀዋት ነው የመጣ ነውና አሁንም ያ ምረቃ በሷ ላይ እንዲደርስና ከፍ ወዳለ ቦታ እንድትደርስ እግዚአብሔር ጥበቃውና ርህራሄው ቸርነቱ አይለያት እላለሁ። ኖሃንም ደግሞ የተሻለ ጥሩ የሆነ ነገር እንዲገጥመው እመኝለታለሁ። የተሻለ ትምህርት ቤት እንዲገጥመው በጥሩ ሁኔታ ትምህርቱን እንዲከታተል ሁሉንም እግዚአብሔር ይመስገን። እዚህ የመጣችሁት ሁሉ ልጆቻችሁ፣ የልጅ ልጆቻችሁ ሁሉ እግዚአብሔር ይጠብቅላችሁ፣ ከክፉ ነገር ይሰውርላችሁና በሰላም በጤና እንደመጣችሁ በሰላም እንድትመለሱ እግዚአብሔር እዳችሁ። እዚህ ያላችሁ አሪዞና ያላችሁ ሰዎች ደግሞ በቃ በጣም ፍቅር ስላሳዛችሁኝ እንዳልመጣ ፈራለሁና በቃ እግዚአብሔር ይስጥልኝ። ተባረኩ። እሺ፣ ከዚህ በመቀጠል አንድ አጎቱ ነው እንግዲህ ኑሪል አጎት ታላቅ ወንድሙም ይመስላል። እንደምን አመሻችሁ። እንግዲህ አሁን እናቱ ተናግረዋል። በአባቱ ሳይድ ደግሞ ያለነው እኛ ነን እና አቶ ዘላለም ባይ ታላቅ ወንድሜ ነው። አቶ ፍስሐም አሉ የሱ ታናሽ። ግን እኔ ታናሽም ብሆን መቼም ትንሽ ስለ ቤተሰባችን ይህንን ደስታ ለመግለጽ ነው የቆምኩት እና መቼም ትልቅ እግዚአብሔር ትልቅ በረከት ነው ያወረደው። ኑሪል ትንሽ ልጅ ነበር ድሮ። አሁን ግን አድጎ ለዚህ ደርሶ ልጆቹን ለማስመረቅ ደርሷል።
እግዚአብሔር ይክበር ይመስገን። በተለይ ከእኔ ጋር ደግሞ በሁለት ወገን ነው የምንዛመደው። በአባቱ በኩል አጎቱ ነኝ፣ በባለቤቴ በኩል ደግሞ የአክስቷ ልጅ ነው እና በጣም የሚገርም አይነት ሁኔታ ነው ያለው። ለማንኛውም እግዚአብሔር ለዚህ አብቅቶን አየ አቶ ዘላለም ነው የምንለው። አቶ ዘላለም ባይ የሚባለው አየ ነው እኛ የምንለው። የዛሬ 10 ዓመት ነው ህይወቱ ያለፈው። ዛሬ ኖሮ ይህንን ቢያይ በጣም ትልቅ ደስታችን ነበር። ግን እሱም ባይኖርኛ ተተክተን እዚህ ቆመናል። እግዚአብሔር ይመስገን። ባለበት ሆኖ የሚያይ ይመስለኛል። በጣም ጥሩ ሰው ነበረ እና እግዚአብሔር ይመስገን። ይችሉ ለመናገር ነው። አመሰግናለሁ። እናመሰግናለን በትዕግስት ስለሰማችሁን። ከዚህ በመቀጠል ወደ ኬክ ከዛ በኋላ ወደሚቀጥለው ፕሮግራም እንሄዳለን። ሁላችንም በጭብጨባ ሙዚቃው እያጀባቸው ወደ ኬክ ቆረሳ እንሄዳለን ማለት ነው።
አምረሽ አሳየሽኝ በታስረሽኝ እንደዚህ ነው አልሽኝ ለቁንጅና ሚዛን እኮ ለውበት ነሹ መልኩ
So